ከተዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀ። ኢየሱስ ምን አለ? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ ነው። ዘዳግም 6:4ን ጠቅሶ ማለት ነው። ከዛ ምን አለ? አንተም በፍጹም ልብ፣ በፍጹምም ነፍስ፣ በፍጹምም ሐሳብ፣ በፍጹምም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት አለ። እንግዲህ ከጻፎችም ስለነበረ በደንብ ስለሚያውቅ አስተምሮቱንም ጸሐፊው መልካም ነው አለ። መምህር ሆይ አንድ ነው አለ። አንድ ናችሁ አላለም። ልብ አድርጉ፣ አንድ ነው። ከዛስ ከእርሱም በቀር አለ። ከአንተ በቀር አላለው፣ ወይ ደግሞ ከእናንተ በቀር አላለው። ከእርሱ እርሱ ያ እናንተ አምላካችን የምትሉት ለእኔ አባቴ ነው የተባለው ማለት ነው። ስለዚህ አብ ነው ማለት ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለው ሌላ የለም፣ በቃ ጭራሽ የለም ሌላ ብለህ ማለት ነው። ስለዚህ ከዛ ኢየሱስ ይሄንን ሲናገር አየውና ጸሐፊው ምን አለው? ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው። ስለዚህ አንድ አምላክ አለ ብቻውን የሆነ እሱም አብ የኢየሱስ አባት፣ እናንተ አምላካችን የምትሉት አባቴን የተባለለት ነው ማለት ነው። ይሄን ያህል ካየን በቂ ነው። በቃ አንዱ አምላክ አብ መሆኑ በግልጽ ተቀምጧል ማለት ነው።